ልጆ ምግብ አልበላ ብለው ከተቸገሩ እነዚህ 5 ነገሮችን ማድረግ የልጆ አፒታይት እንዲሻሻል ይረዳል። ሰላም ወላጆች፣ ዶክተር ኤርሚያስ ነኝ። የመጀመሪያው ወላጆች ልጆችን በሚመግቡበት ሰዓት ትንሽ በየቀኑ ከመስጠት ይልቅ የምግብ ሰዓታቸውን ጠብቀው መስጠት ያስፈልጋል። እንግዲህ በእንግሊዘኛው ግሬዚንግ የምንለው ነው። ህፃናት ትንሽ ቀኑን ሙሉ የሚበሉ ከሆነ ያንን ምግብ አፒታይታቸውን እንዲቀንስ የራብ ስሜታቸው እንዳያውቁ ያደርጋል። ስለዚህ ምግብ እንዳይመገቡ ይከለክላል። ስለዚህ ወላጆች የምግብ ሰዓታቸውን ጠብቀው መመገብ ያስፈልጋል። ሌላውና ሁለተኛው ወላጆች ማድረግ ያለባቸው ነገር ምንድነው? ልጆች ምግብ እምቢ በሚል ሰዓት በወተት መተካት ነው። ይህ ፈጽሞ አይመከርም። ወተት ምግብን አይተካም። በተቻለ መጠን ወላጆች የምግብ ሰዓታቸውን ጠብቀው መስጠት ያስፈልጋል። ምግብ እምቢ በሚሉበት ሰዓት ወላጆች የምግብ ሰዓታቸውን ቢያንስ 1 ሰዓት 2 ሰዓት ጠብቀው ምግቡን መመገብ እንዲሁም ደግሞ ምግብ ከበሉ በኋላ ትንሽ ወተት ወይንም ውሃ ከምግብ በኋላ መስጠት ይመከራል። ይህ ሁለተኛው ነገር ነው። ሌላውና ሶስተኛው ወላጆች የምግብ አፒታይትን የህፃናት እንዲሻሻል የተለያየ ምግብ አይነቶችን መጠቀም ይችላሉ። በአይረን የበለጸጉ እንዲሁም በዚንክ የበለጸጉ ምግቦች የምግብ አፒታይታቸው እንዲጨምር ያደርጋል። ለምሳሌ እነዚህ ምግቦች ከአረንጓዴ ቅጠላቅጠሎች፣ ከእንቁላል፣ ስጋ፣ ወተት እንዲሁም ደግሞ ዚንክን ከህፃናት አፒታይት መቀነስ ጋር ብዙ ጊዜ የዚንክ እጥረት ይያያዛል። ስለዚህ እነዚህ ምግቦች ከቀይ ስጋ፣ የዶሮ ስጋ እንደ ዱባ፣ ምስር፣ እርጎ የመሳሰሉትን ለህፃናት በደንብ መመገብ የአይረንና የዚንክ እጥረት እንዳይከሰት ያደርጋል። ሌላው ጣፋጭ የሆኑ ምግቦችን እንደ ጣፋጭ ብስኩቶችን፣ ቺፕሶችን ከመስጠት እንዲሁም ደግሞ ሻይ ከመስጠት መቆጠብ ያስፈልጋል። ይህ የህፃናት አፒታይት የሚገሉ ነገሮች ስለሆኑ ወላጆች እነዚህ ምግቦች በአግባቡ መምረጥ ያስፈልጋል። ከዛም ባለፈ ደግሞ ወላጆች ለምሳሌ እንደ ዝንጅብል፣ እንደ ቀረፋ የመሳሰሉት እንደ ድንብላል የመሳሰሉትን ከምግብ ጋር በመቀላቀል እነዚህ በባህላዊ መንገድ ህፃናት አፒታይትን በመጨመር በኩል የራሳቸው አስተዋጽኦ ያደርጋሉ። ሌላውና አራተኛው ወላጆች ማድረግ ያለባቸው ነገር ህፃናትን ቤት ውስጥ ከሚውሉ ስክሪን ላይ ያዩ ቲቪ ያዩ ቤት ውስጥ ከሚውሉ ይልቅ ውጪ ወጥተው እንዲጫወቱ ማድረግ ያስፈልጋል። ህፃናት በሚጫወቱ ሰዓት በኢነርጂ ካሎሪ ያቃጥላሉ። ያም የምግብ ፍላጎታቸው እንዲጨምር ያደርጋል። ስለዚህ ህፃናት ውጪ ወጥተው እንዲጫወቱ ማድረግ የህፃናት አፒታይት እንዲሻሻል ከሚያግዙ ነገሮች አንደኛው ነው። ሌላውና አምስተኛው ወላጆች ማድረግ ያለባቸው ነገር ህፃናት ለምግብ ፍቅር እንዲያዳብሩ ወላጆች ምግብ በኪችን ውስጥ በሚያዘጋጁበት ሰዓት ትንንሽ ቀለል ያሉ ስራዎችን በመስጠት ለምሳሌ ፍራፍሬዎችን እንዲያጥቡ በማድረግ እንዲሁም ደግሞ ወደ ውጪ ወጥተው የተለያየ አስቤዛ በሚሸምቱበት ሰዓት ህፃናቶችን ይዘው መሄድ እንዲመርጡ ማድረግ ህፃናት ለምግብ ያላቸውን ፍላጎት እንዲጨምር እንዲሁም እንዲበሉ ያግዛል። ስለዚህ ወላጆች ከላይ ተነጋገርናቸውን 5 ነገሮች በማድረግ ምግብ አልበሉ ላሉ ህፃናት መልቲ ቫይታሚን ሽሮፖችን ከመስጠት ይልቅ በተፈጥሯዊ መንገድ የምግብ ፍላጎታቸውን ማስተካከል ይችላሉ። አመሰግናለሁ።